ከተራ መበሻሸቅ እያላችሁ ልጄ ዲቃላ እንደሆነች እና የትም ጫካ ላይ እንደተወለደች ስትናገሩ እሰማለሁ እና በጣም ስለተሰማኝ ነው። እስካሁን ነገር ረስቼ ከአንቺ ጋር የመሆን ጅል ነው የሚመስልሽ? ማለት የልጅነቴን ፍቅር ነጥቀሽኝ ኦኬ ምናምን ብዬ እንደ ጓደኛ መቀጠል መሰለሽ? ማለት ኖርማል ነገር ምንም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ማተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ጣፍቻለሁ እና እንግዲህ ዛሬ በጣም የሚገርም የሚያሳዝን አላቅም ብቻ ድራማ የሚሆን ነገር ነው እየታየ ያለና እንግዲህ ፍቅር ምን እንዳላችሁ ሁላችሁም ሰምታችኋል። አብርሃም የልጅነት ፍቅሬ ነው፣ ልጅነቴን ያበላሻ ነው፣ ልጅነቴን የበላ ነው ብላለች እና አብርሃም የልጅነት ፍቅረኛዋን ልጅነቷን ያበላሻ ሴት ልጅ መቼም ልጅነቷ ተበላሻ የሚባለው በምን መንገድ እንደሆነ ታውቃላችሁ። ኖርማሊ ፍቅር ብቻ ከሆነ ኖርማል ነው ታውቃላችሁ። እና በዚህ ኬዝ ፉፉ ዛሬ ላይ ልጄ ዲቃላ አይደለችም ልጄን ዲቃላ እንዳትሉ ብሎ በግልጽ አማርኛ አውርቷል። እና ለዚች ልጅ ትክክለኛ አባቷ ማን ነው? ፍቅር እንግዲህ ከአብርሃም ጋር ያልጨረሰችው ትልቅ ነገር አለ። ገባችኋ? ያልጨረሰችው ነገር አለ። የሆነ ሰው ደግሞ የሆነ ሀቅ ሳይኖረው ዝም ብሎ የሰውን ህይወት እየመጣ እንትን አለድልም በሰው ህይወት እየገባ ህይወት ለማበላሻት ትናንትና የኔ ህይወት አበላሽተል አንተ የልጅነት ፍቅሬ ነኝ ምናምን እያለች ነው። እና እንደሚፈላለጉ በግልጽ ነው። ቢካዝ የሆነ ቀን በመኪና ውስጥ አይታችሁታል። ተፈላልጎ ነው እነዚህ ሰዎች ምንም ቢያደርጉ ማለት ነው። እና ማንም አስገድዶ ማንንም የሆነ ነገር አስጠጥቶ አይደለም። እዚህ ጋር አብርሃም ግን የሆነ ነገር ጠጥቼ ነው ምን አድርግሽኝ ነው ምን አብልተሽኝ ነው ምናምን ነው የሚለው ማለት ነው። እና ሩታ ኦልሬዲ የልጁ እናት ናት። ማይፈልጋትና ማይፈለጉ ከሆነ ደግሞ መለያያ ትልቅ መፍትሄ ሆኖ እያለ ማለት በቃ የራስን ህይወት መኖር የራሱ አንዳንድ ሁሉም ሰው የራሱን ህይወት መኖር ትልቅ ነገር ነው። ሄርሜላ እዚህ መሀል አንቺ ራስሽን ማግለል ምንድነው የኔ ያክል የከበደሽ? አንቺ እንዴት ነው አንድ ሰው ድንጋይ ላይ ዝም ብሎ ዋ እየደፋ እድሜውን ይኖራል እንዴ? እስኪ አሁን በአይንሽ አይተሽ አሁን አልፈልግም ብለሽ ሄደሻል። ኦልሬዲ እስከ ዛሬ እናይሻለን። ተመለሰሽ መተሽ እንደምትፈልጊ ነው የምትሆኝና ምንድነው ያስነካሽ አብርሃም? ይሄን ያክል ራስሽን እስከምትጠይ ድረስ ራስሽን እንኳን ዝቅ እስክታደርግ ድረስ በጣም ከባድ ነው ከምርኔ እና አላቅም ምን እንደሚልና አብርሃምና ፍቅር ያልጨረሱት ነገር አለ በልጅነት ፍቅራቸው መካከል ያው ታውቃላችሁ። ማንም ሰው የመጀመሪያውን አይረሳም፣ ግን ማርሳት ብቻ ሳይሆን ያልጨረሱት ነገር አለ። ያልጨረሱት ነገር ስል ደግሞ በግልጽ አማርኛ የፍቅር ልጅ የአብርሃም ናት። ገባችሁ? ባይሆን ፍቅር ልጅነቴን ያበላሻ እኮ አንተ ነህ አትሎም። ልጅነቷን ያበላሻ ምን አድርጓት? ፍቅሩ ስለ ፍቅሯን ተቀብሎ አብሮ ስላልዘለቁ አይደለም። አንድ ሰው ህይወትን አበላሽተሃል የሚባለው በእንደዚህ አይነት ኬዝ ነው። በልጅነቷ ያው የማይሆን ድርጊት ውስጥ ገቡ። ልጅ የሚባል ነገር መጣ። ያን ነገር ያን ጊዜ አብርሃም ልጅ ስለነበረ መቀበል አቃተው። ፍቅር ከሱ ተለይ ተጠፋች፣ ከቤተሰቧ ጠፋች። ያን ጊዜ ፉአድ እኔ ያለውሽ ችግር የለም ከኛ ቤት ትወልጃለሽ ምናምን ብሎ አባትን ባይዘው ወይ እዚህ አጋጣሚ ሶሪ ግዴታ አባት ብቻ አይደለም እኮ አባት የሚባለው። የዚች ልጅ ትክክለኛ አባቷ እውነቱን ፉአድ ነው። ይቅርታ ለምን መሰላችሁ? ዋናው እኮ ማሳደግ ነው። ዋናው እኮ ቻሌንጅ ማሳለፍ ነው። ዋናው እኮ በሚያስፈልጋት ጊዜ ከጎን መሆን ነው። ገባችሁ አይደል? እና አንድ ሰው ግዴታ አባት ነው የሚባለው እኮ የስም ብቻ አይደለም። እና እንግዲህ ፉአድ አይዞ ካንተ ያው መልካምነትህን ምንከፍልክ አላህ ነው። አይ ግዴታ አንተ አባቷ ነኝ ብልክ ራስህን እንትን ማድረግ የለብህም። ሀቂቃ አንተ ያው ልጅቷን
እንደ አባት ሁሉም ችግሯን ተቀብሌ አሳልፈሃል። በምታስፈልጋት ጊዜ ሁሉ ከጎኗ ነበርክ። ሁሉም ነገር ላይ አባት ነኝ ብለህ ራስን አሳምነህ ስለሆነ ዛሬ ላይ ካብደዋል። መቼም ዞሮ 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 ሀቅ ደግሞ ሀቅ ናት። ኦኬ አንተ ለልጅቱ ትክክለኛ አባቷ ሳይሆን የችግር ጊዜ የደረስካት እንዳትጎዳ ከጎኗ ነበርክ እና በሁሉም ነገር ላይ ችግርን ያሳለፍከው አባት ነህ። አንተ ሁለተኛ አባቷ ነህ። ሁለተኛ አባቷ ማለት ደግሞ በቃ እቺ ልጅ እስክትወለድ ከተወለደ ጀምሮ ምናምን ያለው ሁሉ ነገር አንተ ነህ ተቀብለህ አባት ነኝ ብለህ ፍቅርንም ልጅቷንም አሳልፈክ ለማንም ሳትሰጣ አቆይተህ ነበር። ቴንኪው ስለዛ ጉዳይ። መልካምነት ደግሞ ለራስ ነው አንደኛ ደረጃ። ሁለተኛ ደግሞ አንተ በእምነት ይለያያላችሁ። ኦኬ በእምነት ይለያያላችሁ። ዛሬ በኮንፊደንስ የምታወራበት ምንም አይነት ልብ የለህም እዚህ ጋር ማለት ነው። በእምነት ይለያያላችሁ። በእስልምና ደግሞ ኒካ ያልተሰራ ልጄ ናት ብሎ አንድ ሰው በኮንፊደንስ ማውራት እንደማይችል ትክክለኛ ህጉን ታውቃለህ ብዬ አስባለሁ። ገባ? ምክንያቱም ግዴታ ማንንም ለማስመሰል አስመሳይ ኑሮ መኖር ከባድ ነው። ባይዘወ አንተ ታውቃለህ በእስልምና ኒካ ሳይኖር የተወለደ ልጅ ታውቃለህ። ገባ? አባት ነኝ ብለህ በኮንፊደንስ ደረትህ ማቴ ማውራት ኔቨር አትችልም በፍጹም። አዎ አንቲ ምንድነው ለዚች ልጅ በቃ አንዳንዴ መልካም ነገር የሚያደርግ ሰው ምናምን እሱ እኮ እንደ አባቴ ነው የሚባል የለ። ልክ እንደዛ መሆን ትችላለህ። ትክክለኛ አባቷ መሆን ግን አትችልም። እንደ ህጉ ከሆነ ማለት ነው። እንደ እስልምናችን ከሆነ ማለት ነው። ባይዘው እዚህ ጋር የምትሰሙኝ ሰዎች ሶሪ ኦኬ። ያኔ የምታውቁት ታውቃላችሁ፣ የማታውቁት ደግሞ የማይሆነው ኮሜንት እንድትጽፉልኝ አልፈልግም በፍጹም። እና ሩታን ሄርሜላም አብርሃምን እያላችሁ ባትለቃቀሱ ጥሩ ነው። ምክንያቱም ሩታ አንቺ ከሱ ጋር ያሳለፊው ትልቅ ነገር አለ፣ ያሳለፊው ትልቅ ችግር ቻሌንጅ አለ። ልጅሽ ያረገሽው ጊዜ ያሳለፊው ነገር አለ። ፍቅርም እንዳንቺ ያሳልፋለች፣ ከአንቺም በላይም አሳልፋለች። ምክንያቱም ልጅ ስለሆነ እርግዝናውን እንኳን አልቀበልም ብሎ ነው እየጠፋችው። ከጠፋች ለረጅም ጊዜ ጠፍታ ነበረ። ከጠፋች በኋላ ነው ወልዳ ምናምን ጨርሳ ነው ከፉአድ ጋር ቪዲዮ መስራት ጀመረችው። ያ ማለት ልጅቷ የአብርሃም ናት። ዛሬ ላይ አብርሃም ቁጭ በል ስትል ቁጭ የሚሉት ተነስ ስትል የሚነሳው እኮ ያኔ ያላለቀ ፋይል ስላለ ነው። ነጌታ ያላችሁ ይወጣል። ቢካዝ የተዘራ ነገር እኮ ጊዜ ጠብቆ ነው የሚበቅለው። እስከዛ ድረስ ጠብቁ፣ አትቸኩሉ ማለት ነው። እና ሩታ አንቺም ጀግነሽ ልጅሽን አሳድጊ። ሄርሜላ አንቺም ፈልገሽው ሌላ አግቢ። የማይሆነው ነገር ላይ ዝም ብለሽ ጊዜሽን ሰዓትሽን አታቃጥ። ሴት ነሽ፣ ሴትነትሽን አታበላሽ። ከምርን እና እንደዛ ለማለት ፈልጌ ነው። ለዛሬ ይዤላችሁ ምጥጤን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉኝ ፕሊዝ። እናንተ ደግሞ አበራቱኝ እንዳልጠፋ። ተው ግን